ትባል ምንም አይነት ወረቀት ፌስ ስክሪን ታዩ ባሻራ በፌስ ስክሪን ማን ቤት እንደነበረች የት እንደነበረች ወዴት እንደነበረች የሚታወቅበት ነው። ዋናው አላህ ረድቷት ከቤት ብቻ ወደ ስናኝ ነው። ይኸውልሽ ለሴኪዩር ለጥንቃቄ ወይም ለልጅቷ ሴፍቲ ከኢመራት በላይ የትም ጥበቃ ያለበት ነገር የለም። ግን ስህተቱ አንዳንዴ ከኛም ይሆናል። አንዳንዴ አንቺ ካለሽበት ስቴት ኪሎ ሜትር ነው አንቺ ሰው የምትቀጥሬው ነው። የተለያየ ስቴት ነው የሚወስዱት ከአንቺ ቢሮ ጋር ለመገናኘት። ሁሉም መሄድ ይችላሉ። የትኛውን ቦታ መቀጠር ይቻላል። እኔ ቢሮ መጥተው ከየትኛውን ቦታ የመጡ ሰዎች መቅጠር ይችላሉ። ሙኒት አንዳንድ ጊዜ ታውቂያለሽ ኢትዮጵያ የቸገረው እርጉዝ ያገባል የሚባል ቃላት አለን። ችግራችን የምናሟላበት ያንን ተገን አድርገን ወይ ትምህርት አልማር ያለች ወይም ደግሞ እድሜ ያልደረሰ ክፍለ ሀገር ስትሆኚ ከ8 ዓመት በኋላ ቤተሰብሽን ማገልገል እንደ ባህልም እንደ ግዴታም ነው። አንቺም ታውቂያለሽ ትንሽ የስራ እንትን እና ያደግን የሚመስላቸው አለ እና እድሜያቸው ለፓስፖርት ለአቅመ ምናምን ሳይደርሱ 16 ዓመት ሆነው 21 ዓመት 20 ዓመት ብለው መታወቂያ እንደሚወስዱ የታወቀ የእነሱን ልጅነት አይናቸው ላይ ያያችሁ የህጉን ወይ መታወቂያን ብቻ ስለሆነ እውነት ህሊናችሁ እየፈቀደ ማምጣት አይከብድም? ፊዚካሊ የምታስታውቅ ከሆነ እኔ ፐርሰናል የራሴን ነው የምነግርሽ። ራሴ ስለምቸገርበት እሷ እናት አባቷ እንኳን ፈርደውባት ሲልኳት ለእሷ አስቤ ብቻ ልልሽ ራሴ ስለምች ሌላትን ልጅ አምጥቼ አላስገባም። ነገ እኔ ነኝ የምከስርባት። እንደማትሰራው አውቃለሁ። 100% እርግጠኛ ነኝ ልጅ እሷ እንደማትሰራው አውቃለሁ። ሙኒት ተቆራረጠች። ኔትወርኳ መሰለኝ ቀይ ያሳያል። ሄለን ስታፓርት እንትን እየሰማሽ ነው ሄለን ወይስ ከኔ? ኔትወርክሽ ያንቺ ነው። እዚህ ቀይ እያሳየኝ ነው እኮ ኔትወርክሽ። አሁን ተቋረጠ። ቆይ ኦኬ ካልሰማሽኝ ልድገምልሽ። ለእኔም ስለምታስቸግረኝ ነው ብለሻል። እንደዛ ብለሽ ነው ያቆምሽው። አሁን ደግሞ ፖስት ላይ አንድ ጊዜ ላስተካክሎሽ። አይ በህፃኖች ጉዳይ እንትን ላይ ይህንን ነው። ለምን አንዳንድ ጊዜ ስታወሩ ባለፈው እንደውም እዚህ ሪያክሽን ስናደርግበት ነበር። መታወቂያ እንዲህ ብሎ ማውጣት ነዋ ብላ ሀቢብ አስታወራ እሱ ላይ ስናወራ ነበር። እኔ ስለ ራሴ ስነግርሽ እንደነገርኩሽ አልዋሽሽም። ለልጅቷ አዘኝ እንዲህ ብዬ ነው ስለ ራሴ የማስበው በምን መልኩ ነው። እቺ ልጅ መታ እንደነገርኩሽ ግራውንድ +1+2 እንደገና ያው ባህሪያቸውን እናውቃለን። ልንነጋገርበት የማይገባም የታወቀ ጩኸቱ ምኑ የስራው ክብደት። እቺ ልጅ አትሰራም። እሷ በምታወጣው ወጪ ላይ እኔም ወጪ አምጥቻት እንደገና እነሱ ገንዘብ ከፍለውኝ ወስደዋት ከዛ በኋላ መልሺ አውጪ አውርጂ ታመመች። ሙሉ ሪስፖንሲቢሊቲው እኔ ላይ ነው። ያንን ችግር ስለማልፈልግ የሚልኩትን ፎቶ ፊዚካል እንኳን አይቼ የምመልስበት ጊዜ አለ። አንዳንድ ጊዜ ደግሞ ልጆቹ ራሳቸው ትልልቅ ሆነው እንትን ይላሉ። የሚታዩ ልጆች አሉ ያለ እድሜያቸው። ቢሆንም ግን ካላመንኩበት ፊዚካሏን እኔ አላመጣም። ለራሴ ስል ካላስ ማንም ቢስማማ ባይስማማ በዚህ ንግግር ለራሴ ሴፍቲ ለሰላሜ ያንን ስል የምትመስለኝን ልጅ አመጣለሁ። ሌለዛ አንዳንድ ጊዜ ሚዲያ ላይ ከፋኝ፣ ከባሌ ተጣላው፣ ከእናቴ ተጣላው፣ ከምኔ ተጣላው ብለው በከፋቸው ሰዓት ሲመጡ ለምን አረብ ሀገር አናመጣሽ የሚል ይመጣል። ለምንድን ነው ሰው በከፋ ቁጥር ኮንትራት ልጨርስልሽ የሚባለው?
ለምን ይሄ እንትን አይል አንድ ሴት ከባሏ ጋር ስትጣላ ውጭ ሀገር ለምን የዱባይ ፕሮሰስ እንላለን? ብዙ ጊዜ ከእንትና ጋር አላገናኝሽም። ጀስት ግን እናንተ ተሰብስባችሁ ስታወሩ እኔ ሪያክሽን ያደረግኩበት አለ። እንደዚህ ለምንድን ነው ሰዎችን ሁማን ተራፊቅ አይሆንም? ለሚያንገር እዚህ ሀገር መታ ሰርታ ልትረዳ ከሆነ ልንረዳት ካሰብን ለምንድን ነው እዛ ማንረዳት? የሆን ነገር ሆድ ሲብሳት ለምን አናወጣም ማለት ወጣትን ከሀገር መጨረስ አይሆንም? ይህን ነገር አስባችሁበታል? ለምን ፑብሊክ አረጋችሁት ንግዱን? እኔ የሚባለው ነው ቀጥታ የምጠይቅሽ። በነገራችን ላይ እኔም የራሴን ነው መመልስልሽ። የሌላውን አስተሳሰብ ባላቅም የራሴን ስነግርሽ አንዲት ልጅ መታ እኔ 2-3 ልጆች እንዲህ ብያቸዋለሁ። እኔ ራሴ ያልኩበትን ሰበብ ስነግርሽ እናቷን ለማስታመም እና ታናሽ ወንድሟን ለማስተዳደር ልብስ ታጥባለች፣ በየቤቱ እንጀራ ትጋግራለች፣ የሆነ ነገርም ይመስለኛል ትሸጣለች እየዞረች በደንብ ትዝ ባይለኝም፣ ግን ያም በቂ ሆኖ ቤቷ አልሞላላትም። የሚችልች መንከራተቱም ትንከራተተዋለች፣ ግን አልሞላላትም። ለዚች ልጅ እኔ የዛን ቀን 10,000 ወይ 20,000 ብሰጣት ያልቃል አያልቅም? ይሄ ነገር ያልቃል። በቃ የተወሰነች ጊዜዋን ታሳልፍበታለች። ከዛም መልሳ ደግሞ ያንን መፍጋቷን ትቀጥላለች። ስለዚህ እኔ በዚህ ቦታ ላይ መናገር ያለብኝ ምንድን ነው፣ ሁል ጊዜ እራሷን የምትችልበትን መንገድ ነው ማመቻችላት። ስለዚህ ምንድን ነው ምላት፣ ወተሽ መንከራተትሽ ካልቀረ ነይና በወር 1,000 ድርሃም ማለት ወይም 800 ድርሃም ማለት ወደ ኢትዮጵያ ስትመነዝሪው በአሁን ሰዓት እስከ 40,000 የሚደርስ ነው አይደለ? ነይና እየሰራሽ ቤተሰብሽን እርጂ። ያለኝ አቅሜ ይሄ ስለሆነ የስራ ድርሻዬ ይሄ ስለሆነ ካለኝ የምሰጣት ረጅም ነገር ምንድን ነው፣ ለረጅም ጊዜ የሚጠቅማት ይሄንን ነው። ገባሽ? ግን በየወሩ ብትመጣ ይሰለቸኛል። አንድ ጊዜ ለእሷ 60,000 ትኬት ብከስር ቪዛ የማገኝበት ብከስር፣ ግን የ2 ዓመት ቤተሰቧን የምታስተዳድርበት ምናልባትም የሆነ ነገር የምትለውጥበት ስለሚሆናት ይሄን አድቫይስ ሰጣታለሁ። ነገር ግን እኔ በተለምዶ ማንም የሚያቀኝ ባልና ሚስት ተጣላን ሲሉኝ እኔ ሲጀምር ሌላ ታሪክ ውስጥ ነው የምገባው። በዚህ መልኩ ተቀየሪ። በዚህ መልኩ ባለፈው ስሟን ለምን ስሟን ስጠቅስ ሌላ ሰው ጋር እነሱን ሞክለሽ እንድትናገሪ ስላልፈለግኩ ነው። ስለ ራስሽ ብቻ እንድታወሪ ለዛም ስለመጣሽ የሆነች ልጅ አሁን ባለፈው እዚህ ሚዲያ ላይ ልጅ አለኝ ልጄ እንደዚህ ልጅሽን አዳሪ ትምህርት ቤት እናስገባና አንቺን ለምን ዱባይ እናመጣሽም የሚል መጣና ስንት ዓመት ሙሉ ልጇን አዳሪ ትምህርት ቤት ማስገባት እሷ ምግብ ቤት ክፈቱልኝ ወይም ደግሞ ሰፖርት አድርጉኝ እኔ ሙያ ያለው እቃ ያለኝ እያለች እንደዚህ አይነት ሀሳብ ማቅረቡ ምን ማለት ነው ብለን ስናወራበት ነበር። በዛ ነገር ላይ ቤቷ ራሱ ኢንቨስት ገስት እንትን ተደርጎ ታይቶ ምን ብሎ ምናምን ልጅቷ የሆነ ችግረኛ ከሆነች ወደ አዳሪ ትምህርት ቤት ህፃኗ ልጅ ልትገባ እንግዲህ ለ2 ዓመት 3 ዓመት ነው የምትመጣው። ልጇ 3 ዓመትና 2 ዓመት እዛ አዳሪ ትምህርት ቤት ትቀመጣለች። እሷ አረብ ሀገር ትመጣለች። ልጅቷ ምግብ ቤት ክፈቱልኝ እኔ ሙያ አለኝ ይኸው እቃ አለኝ ነው ያለች የነበረው። እና ሌላ ሚዲያ ላይ ስለሄደች የአረብ ሀገሩ የልጅቷም አዳሪ የምኑ እዛው እንደቀረ ነው የምናውቀው። ለዛ ነው እንደዚህ አይነት ጥያቄዎች የጠይቁ። ሰው በከፋ ቁጥር ላውጣ ማለት የራስን ስራ ማስተዋወቅ ብቻ አይሆንም ወይ? ዘላቂ መፍትሄ ነው ወይ? እንደነገርኩሽ ነው የኔ ይሄ ነው አስተሳሰቤ። ነገር ግን እንዳልሽው በትዳር ጉዳይ ቢመጣ አሁን አንድ ሰው ሙያ አለኝ በዚህ ሙያዬ መስራት እችላለሁ ቢለኝ እኔ በእሱ በሙያው እንዲንቀሳቀስ የሚችል ነገር መርዳት ከቻልኩኝ እረዳዋለሁ። ምክንያቱም አንደኛ ጭንቅላት ውስጥ የሆነ ነገር ያለው ሰው አምጥተሹም እዚህ ስራ አይሰራም። ታሪክ ቢመጣ ሁል ጊዜ እዛ ድሪሙ ላይ ስለሆነ ይሄኛውን አሳክቶ አይሰራውም። አንድ ሁለተኛ ነገር እማልችለው ከሆነ እንዳልኩሽ ናና 2 ዓመት ወይም 2 ዓመት ሰርተሽ ያንን ኤሚሽን ድሪምሽን ስሪው ልላት ትችላለሁ። አንድ ይሄ በትዳር መሀል ግን እንዳልኩሽ ምንድነው ችግርሽ? አንዳንዶቹን እንዲያውም ፊት ለፊት ማውራት የማይፈልጓሉ በውስጥ እናውራ ብዬ ይዘጋለሁ። ይሄ ምንም አላጣሁማ ምሰራው አጥቼ አይደለም እዚህ ጋር የተቀመጥኩት። እኔ መምጣት የምትፈልጉ ልጆች ብዬ ስጠይቅ ሰው አላጣሁም። አፈናቅዬ ትዳር ማመጣበት ወይም ስራ ላይ ያለ ሰው አስነስቼ ማመጣበት ሰበብ የለም።
ምን በግል ቤትሽ ስንት ሰራተኞች አሉሽ? በአሁኑ ሰዓት 4 ልጆች አሉ። 4 ሰራተኞች ኦፊስሽ? 4 ሀቢብቲ። ኦኬ ዋው ድርጅት ሰው ልጅ 4 ግን ይሄ 4ቱ አሁን ያልሻቸውን ህግና መብታቸውንና ጤናቸውና ምናምን ይሄ ሁላ ጤናማ ሆነው አስመርምረሽ እንዳመጣሻቸው በእውነት ጤናማ ካልሆኑ በነበሩበት መልሰሽ ነው ኮንትራታቸውን ሲጨርሱ የሚመለሱት ወይስ እንዴት? 1 ወር በፊት እኔ ጋር 6 ዓመት ወንዱን ልጄ እንዳልኩሽ ኦቲስቲክ ልጆች አሉኝ። ወንዱን ልጄ ይሄኛውን ሙሉ በሙሉ አሳድገው እያለቀስኩኝ ልክ መከታዬ ልንገርሽ፣ ልጅሽን ያሳደገልሽ ሰው ከእናትሽ ይበልጣል። የልጄን ባህሪ ከምን የመጣችው በሱዳን በኩል ነው። ድሮ ትዝ ይልሽ እንደሆነ ሱዳን ድረስ ይሄዱና ከሱዳን ወደዚህ በሚመጡበት ሰዓት ከሱዳን የመጣች ልጅ ናት። የደቡብ ልጅ ናት። ቃላት የለኝም ስለሷ ልነግርሽ። ሜዲካል ኖሯት አይደለም ቤት የገባችው፣ ምን ብሎ አይደለም። ወረቀቷን አስተካክዬ በቪዚት ገባች። በራሴ ስም አድርጊያት ስትሰራ ልጄን ያሳደገች የልጄ እናት ናት። እያለቀስኩ እያዘንኩ ቤቱ እያለን ሄደችው። ምክንያቱም ከኔ በላይ ልጄን ስለምታውቀው ከኔ በላይ አይኑን እንደዚህ ሲያደርግ ምን አስቦ እንደሆነ ማማ እንዲፈልጎ ነው የምትለኝ ልጅ ናት። በቃ የሄደችው አቃታት። እሷም ከቤተሰብ ተነጥላ ስንት ዓመት ትኖራለች? ማድረግ የሚገባትን አድርገች ጨረሰች። 1 ዓመት ማነው 2 ዓመት ለእኔ ስትል ጨመረች። ልጁ ሰው አለምድ ብሎ ማለት ነው። ዓመት ሙሉ አንዲትን ልጅ ሌላ ልጅ እሷም የደቡብ ልጅ እሷን ተክታ ስለምዳ በ6 ዓመቷ ነው የሄደችው ተላቅሰን። የቀሩትን ቤት ውስጥ ያሉት በህጋዊ መንገድ ወረቀት ተሰርቶላቸው ነው ያሉት። በሰላም በፍቅር ነው የምንኖረው። ሲሄዱ ባይ ብዬ ነው የምሸኘው። ያልተስማማውም ጥሎ ይወጣል። 1 ሰው 2 ሰው አይደለም። ምክንያቱም አንደኛ እንደኔ አይነት ልጆች ያለው ቤት ውስጥ መኖር በጣም ከባድ ነው። በጣም ከባድ ነው። የኪችን ወይም የልብስ አጠባ ምናምን ሰራተኛዋ ላትቸገር ትችላለች። ከልጆቼ ጋር ግን ቀኑ ሙሉን የቤት እስክገባ የምትሮጠዋ ሴት ምን አይነት ልብ ሊኖራት እንደሚገባ አስብ። እኔ ደግሞ ያንን እረዳቸዋለሁ። በደሞዝም ሆነ ይሄ አስፈላጊ ሆኖ አይደለም እዚህ ጋር መናገሩ፣ ግን እንዲገባሽ ያህል በደሞዛቸውም ሆነ በስጦታም ሆነ የሚመሰክሩልኝ